እሺ ጋይስ እንዴት ናችሁ? ያው ዛሬ የምናየው ሜታትሬደር 5 ወይም MT5ን እንዴት በስልካችን አውርደን መጠቀም እንደምንችል ነው ማለት ነው። ወይም እንዴት ትሬድ ማድረግ እንደምንችል ማለት ነው። ሰብስክራይብ በማድረግ ቪዲዮውን ጀምሩት፣ ላይክ አርጉ። እሺ ጋይስ ይመቻችሁ። ስለዚህ ያው ሰርች በተኑ ጋር እንገባና እዚህ ጋር ሜታትሬደር 5 ወይም MT5 ብለን ምንጽፍ ይመጣልናል ማለት ነው። MT5 ብለን ስንጽፍ ይመጣልናል። ከዛ በኋላ እንነካና እንገባለን ማለት ነው። እናንተ ኢንስቴል አድርጉት፣ እኔ ደግሞ ኦፕን ብዬ ልግባ እንዲፈጥን ማለት ነው። ያው ጭዌ እንዲፈጥን። ከዛ በኋላ ዌልካም ቱ ሜታትሬደር 5 ይላል። ከዛ በኋላ አክሴፕት ብላችሁ ግቡ። ከዛ በኋላ ደግሞ ኦፕን ዲሞ አካውንት፣ እኔ በዲሞ አካውንት ነው ያው ማሳያችሁ ስላችሁ ዲሞ አካውንት ከፍቼ ያለውን ነገር ውስጡ ያለውን ነገር ላሳያችሁ። ኦፕን በሉት። ዲሞ አካውንት ማትከፍቱ ከሆነ ደግሞ ኤክስ በሉና ግቡ ቀጥታው ማለት ነው። ከዛ በኋላ ፈርስት ኔም ምናምን የሚለው ሙሉ እዚህ ጋር ያለውን ነገር በስነ ስርዓት አስገቡ። እኔ አሁን ለምሳሌ እዚህ ጋር ስሜን አይደለም የሚጠይቀኝ ኢዮብ። ከዛ በኋላ ሰከንድ ኔም አይ። ከዛ በኋላ ዴት በርዝ ይላል። ከ18 በላይ አድርጋችሁ ሙሉትሽ ዓመተ ምህረቱን። ከዛ በኋላ በቃ እንደ ነገሩ ሆኖ ይሞላል፣ እናንተን ለማሳየት ስለሆነ ማለት ነው። ከዛ በኋላ ስልካችሁን ደግሞ ያው ሙሉት፣ ቢሞላ አሪፍ ነው። ያችሁ እንትኑ ጋር ሲሞሉ ይመላጣልች። ከዛ በኋላ ኢዮብ። ከዛ በኋላ ያችሁ በቃ እንደርጋችሁ ትሞላላችሁ፣ ኢሜል ታስገባላችሁ። ከዛ በኋላ ቀጣይ ምንድነው አክሴፕት ስላላችሁ እዚህ ጋር። ከዛ በኋላ ያችሁ ኢዮብ ስም አለው፣ ከዛ በኋላ ስልክ አለው፣ በቃ ሁሉ ነገር ሙሉ ነው ማለት ነው። ከዛ በኋላ ሬጂስተር ትሉታላችሁ። ሬጂስተር ካላችሁት በኋላ ኔም አላችሁ፣ ሰከንድ ኔም ምናምን በቃ እዚህ ጋር ሁሉ ነገር እንዳስገባናችሁ አድርጋችሁ አለላችሁ። ከዛ በኋላ ደን ስትሉት እንደምታዩት ይከፍትላችኋል ማለት ነው። አያችሁት? መጀመሪያ ጋር ምን አለ $100,000 ሰጥቶ አስጀመረኝ ማለት ነው። ከዛ በኋላ ውስጥ ያለውን ቪዲዮ እንዳይረዝም ያለውን ነገር ደግሞ ማሳያችሁ። በኋላ ቻርት ጋር ስንገባ እንደምታዩት በዩሮ ዩኤስዲ ቻርት ከፈተው ማለት ነው። ከዛ በኋላ በዩሮ ዩኤስዲ ቻርት ከፈተልን። እዚህ ጋር ደግሞ ስንነካው ደግሞ ይሄ ነገር ተደረደረ ማለት ነው፣ መጣልን። ከዛ በኋላ አሁን ይሄ ሁሉ ቻርት ባይመቸን፣ በቃ ይሄ ሁሉ አሁን የተደረደረው ቻርት ባይመቸን ምን እናደርጋለን? ይሄ ዝርዝር ማለት ነው ዩኤስዲ፣ ጂቢፒ ዩኤስዲ፣ ዩኤስዲ ሲሲኤፍ ምናምን የሚለው ይሄን ማጥፋት ብንፈልግ መቀነስ ብንፈልግ እዚህ ጋር ያለችትን እንነካና ከዛ በኋላ ምን እናደርጋለን? የዲሌት ምልክቷን ደግሞ እንነካለን። ከዛ በኋላ ሙሉን የዲሌትን ስንነካው እንደምታዩት ራይት አመጣ። ዲሌት ስንለው አጠፋለን ማለት ነው። ከዛ በኋላ አሁን እሺ ተመለሰን ስናየው አያችሁት ዩኤስዲ ቻርት ብቻ ነው ማለት ነው ያለ። ከዛ በኋላ እንመለስና ደግሞ ብንጨምር አሁን ለምሳሌ ጎልድን መጨመር ፈለግን ማለት ነው። ጎልድን መጨመር ስንፈልግ ደግሞ እቺን ነካና አልፍጠንባችሁ የመደመር ምልክቷን ነካና XAU USD ብለን ስንጽፍ ልክ በቃ ሲጀምሩ አያችሁት መጣ። በኋላ ራይት ይመጣላችኋል፣ ራይት ይላችኋል። ከዛ በኋላ ተመልሰን እንሄዳለን። እዚህ ጋር እንደምትሄድ አመጣለን ማለት ነው። ከዛ በኋላ ጎልድን ደግሞ ወደ ውስጥ ስንገባ እንዴት ነው ከነካ ነው በኋላ አንዴ ፕረስ አድርገን ከነካ ነው በኋላ ኒው ኦርደር ቻርት ፕሮፐርቲስ ምናምን የሚላል እዚህ ጋር እንደተደረደረው እኛ የምንፈልግ ቻርቱን ነው የምንፈልግ። አሁን እኛ የጎልድን ቻርት ነው የምንፈልገው። ስለዚህ የጎልድን ቻርት ደግሞ ወደ ውስጥ እንገባና ቻርቱ እንደምታዩት በዚህ መሰረት አመጣለን ማለት ነው የ5 ሚኒት። ስለዚህ አሁን ደግሞ ሚኒቶችን እስቲ አሁን ለምሳሌ እንቀይር። አሁን እዚህ ጋር እንዴ ስክሪኑን አንዴ ስትነኩት ያመጣላችኋል። ፕረስ አድርጋችሁ ስትነኩት ያመጣላችኋል 1 ሚኒት 5 ሚኒት እንደምታዩት እዚህ ጋር የተደረደረው ማለት ነው። ከዛ በኋላ ይሄን የተደረደረውን መቀነስ ፈለኩኝ። አሁን ለምሳሌ 1 ሚኒትን አልፈልገውም 5 ሚኒትንም ትሬድ ማድረግ አልፈልግም ብል አሁን እኔ ምን አደርጋለሁ መሰላችሁ? ልክ አንዴ እዚህ ጋር ያለችውን እንነካለን ማለት ነው 5 ሚኒት የምትሏል። ከዛ በኋላ እችን ስንነካ ደግሞ እዚህ ጋር ደግሞ የሴቲንግ ምልክት ደግሞ ያመጣልኛል ማለት ነው። አንዴ ልክ እዚህ ጋር መታወትን የሴቲንግ ምልክት ምንነካትን ያመጣልኛል እችን። ከዛ በኋላ እንደምታዩት እዚህ ጋር ተደረደረ ማለት ነው እዚህ ጋር። ስለዚህ አሁን 1 ሚኒትን አልፈልግም አይደለ? ጫና አድርጌ ስክሪኑን ለያዘው ጠፋልኝ። ከዛ በኋላ አሁን እኔ 5 ሚኒትንም አልፈልግም። በኋላ ጫና አድርጌ ሲይዘው እንትኑ ይጠፋል እዛኛው ጋር ማለት ነው። ከዛ በኋላ አሁን ለምሳሌ 20 ሚኒት አለ አሁን እዚህ ጋር። ከዛ በኋላ እስቲ 5 ሚኒት አለ አያችሁ። ከዛ በኋላ ቆይ አሁን ሄጄ ላጥፈው 5 ሚኒት ማለት ነው። ጫና አድርጌ ሲይዘው ጠፋ።
አሁን ሄደን ብናየው የለም። አያችሁት 15 ሚኒት ነው እንጂ 5 ሚኒት የለም። ስለዚህ አሁን ደግሞ ሄጄ ምን እናጠፋለሁ መሰላችሁ? መንዝሊን አጠፋለሁ። ከዛ በኋላ ዊክሊን አጠፋለሁ። ከዛ በኋላ ምንስ ልጨምር ሌላ የምፈልጋቸው ነው። አሁን ሌላ ጭማሪ የምፈልጋቸው ካሉ ከ15 ሌላ ከ30 ሚኒት ሌላ ከዋን አወር ሌላ ምንም ጨምራቸው ነገሮች አሉ ቢባል አሁን እኔ 3 ሃወርስን እጠቀማለሁ። ከዛ በኋላ 6 ሃወርስንም መጨመር እፈልጋለሁ። ከዛ በኋላ 12 ሃወርንም መጨመር እፈልጋለሁ። የምጠቀማቸው እነዚህ ናቸው ማለት ነው። 15 30 1 ሃወር 3 ሃወር 4 ሃወር እና 6 ሃወር በቃ እዚህ ጋር የተደረደሩት እንደምታዩት 12 ሃወርንም ዴይሊ ሃወርንም እጠቀማለሁ። ከዛ በኋላ አንዴ ስክሪኑን ታች ስናደርገው አሁን መልሰን እስቲ ነንከው ስክሪኑን ታች ስናደርገው እንደምታዩት እዚህ ጋር ያስገቧቸው ቅድም ያስገቧቸው የተካተቱልኝ ገቡ ማለት ነው። ስለዚህ ወደ 3 ሃወር መቀየር ስፈልግ 3 ሃወር እዚህ ጋር ቀየረልኝ። አያችሁት? ስትራክቸር የማርኬት ስትራክቸሩን በስነ ስርዓት ትሬንዱንም የጠበቀ ቻርት ያመጣልኛል ማለት ነው እንደምታዩት በኔ ስትራቴጂ። ስለዚህ አሁን ደግሞ እስቲ የማርኬቱን እንደምታዩት ከለሩን እስቲ ሊቀይረው። አሁን እንደምታዩት እዚህ ጋር አረንጓዴ በቀይ ነው አይደለ? እኔ አሁን አረንጓዴ በቀይ ሳይሆን ነጭ አለ ባክግራውንዱ ነጭ። ከዛ በኋላ ሰማያዊ በጥቁር ነው የካንድል ከለሬ ማለት ነው። ከዛ በኋላ አሁን እስቲ እንቀይረው። ልክ አንዴ እንደቀደሙ ልክ ስክሪኑን ታች እናደርግና ምን ጋር እንገባለን መሰላችሁ? ቆይ አንዴ ላስመርላችሁ። እዚህ ጋር እቺን ፓርት እንነካታለን። ከዛ በኋላ ከነካችኋት በኋላ ደግሞ መጨረሻ ጋር እንሄድና ከለር የምትሏን ፓርት እዚህ ጋር እነካታለን ማለት ነው። እቺ ከለር የምትሏን ከዛ በኋላ እንደምታዩት ፎርግራውንዱ ምናምን የሚላልላችሁ። ከዛ በኋላ እዚህ ጋር ከለር ዋይት ምናምን የሚለውን ትነኩትና ባክ ፎርግራውንድ ምናምን የሚላለ እዚህ ጋር ይሄን ስትቀይሩት ይቀየራል። ግን ቆይ አንዴ ያኛው እንዲመጣልኝ። ከዛ በኋላ ፎርግራውንዱን ችግር የለውም ግሪዱን ይሄን እናደርገዋለን። ከዛ በኋላ ባክግራውንድ አያችሁት እንደምታዩት በቃ እየተቀየረ መጣ። ባክግራውንድ የምትሏ ተጨመረችልኝ። ከዛ በኋላ ባክግራውንዷን ጥቁር የምትሏን ነጭ በቃ ይሄ ደብዘዝ ያለ ከለር ማለት ነው። እኔ አሁን ልቀይረው፣ እናንተ በምትፈልጉት ቀይሩት የቻርታችሁን። እሺ ከዛ በኋላ ፎርግራውንዱንም ይሄ ችግር የለውም። እሺ ግሪዱን እንደምታዩት ደብዘዝ ያለ ግሪድ ማለት መስመሩ ማለት ነው። ከዛ በኋላ ባር አፕ እና ቡል ካንድል የምትሏን ከለር ተመሳሳይ ነው። እሺ ማድረግ አሁን ለምሳሌ እንደምታዩት የኔ ሰማያዊ ከዛ በኋላ ቡል ካንድል የምትሏንም ሰማያዊ የምትመስል ነገር አረኳት። ከዛ በኋላ ባር ዳውን እና ቢር ካንድል የምትሏንም ተመሳሳይ ታደርጉታላችሁ። ከዛ በኋላ ጥቁር አረኩት ማለት ነው። ከዛ በኋላ እስቲ አሁን ሄደን ቻርቱ ጋር ምን አይነት የቻርት ሁኔታ እንዳመጣልን ነው። አሁን ሴቭ ማለታችሁ እንዳትረሱ። እሺ ሴቭ አልኩትና ሰድ አያችሁታ ያመጣልኝ ቻርት ተቀየረ። ቻርቱ ሙሉ ለሙሉ ተቀየረ ማለት ነው የቻርት ሁኔታ። ስለዚህ እኔ የምፈልገው ይሄን የቻርት ሁኔታ ነበር እንዲያመጣልኝ የፈለኩኝ። ስለዚህ አሁን ቀጣይ እንደምታዩት በቃ ጎልድ ጋር ነው። እሺ ሌላ አንድ ፔር ደግሞ እንጨምርና ፔር መጨመሩ እናቆም ማለት ነው። ከዛ በኋላ እቺ እንደምታዩት እቺን ነካና የስክሪፕቶ ምልክቷን እቺ መስቀል የምትመስሏን ነካና ጂፒፒ ዩኤስዲ ነስቲን ጨምር። ጂቢፒ ዩኤስዲ የምትሏን ስንነካት ራይት አለች። እንሄድና እንመለስና ጂቢፒ ዩኤስዲ ተባለ ቻርት ስንል እንደምታዩት መልሶ ቻርቱን ቦግ አድርጎ አመጣለን ማለት ነው። ስለዚህ ሁሉን አሳያችሁ። አሁን ደግሞ ቀጣይ በዚሁ ልጨርስላችሁና ኢንዲኬተር እንዴት ነው የምንጠቀመው፣ ኢንዲኬተር እንዴት አድርገን ነው የምንጠቀመው ነው ላሳያችሁ። ከዛ በኋላ ልክ እዚህ ጋር እንደምታዩት አንዴ ጎልድ ጋር ልመለስላችሁ ሁሉ ነገር እንዲያመች ማለት ነው። ከዛ በኋላ እዚህ ጋር እቺን አሁን ደግሞ ማሳያችሁትን የኢንዲኬተር ፓርት እዚህ ጋር ያሰማ ቀያ ነገር ያደረኩባትን ታዱና ተነኳታላችሁ። ከነካችኋት በኋላ እዚህ ጋር ደግሞ መልሳችሁ እዚህ ጋር የሆነ በቃችን ፓርት ሄዳችሁ ደግሞ ስትነኳት እዚህ ጋር እንደዚህ ያመጣላችሁ አይደለ? ከዛ በኋላ ሙቪንግ አቬሬጅ አሁን ለምሳሌ ሙቪንግ አቬሬጅ ኢንዲኬተርን መጠቀም ፈለኩኝ። ሙቪንግ አቬሬጅ ነካው። ከዛ በኋላ እንደምታዩት ይሄንን በ10 ከዛ በኋላ ሲምፕል የሚለውን ኤክስፖኔንሻል አደረኩት በላችሁ። ከዛ በኋላ ሴቭ ሳደርገው ሙቪንግ አቬሬጅ ተጨመረልኝ። እንደምታዩት ተጨመረ። ይሄ ሙቪንግ አቬሬጅ ደግሞ ማስተካከል ፈለኩኝ። ልክ እዛው ተመልሼ ሄድና ነካትና አሁን እቺ ሙቪንግ አቬሬጅ 10 የምትሏን 50
ከዛ በኋላ ኤክስፖኔንሻል ነው የማደርገው። ከዛ በኋላ ከለሯን ደግሞ ቀይ ያልነበረ እስቲ ሰማያዊ ላድርገው፣ ሰማያዊ። ከዛ በኋላ ልክ ውፍረቱ እንደምታዩት እንደዚህ ነው። በቃ ወፈር ያለ ይሆንልኝ። ከዛ በኋላ ሴቭ ማለታችሁ እንዳትረሱ። ሴቭ ስለው መልሶ አያችሁ ከለሩ ተቀየረ ማለት ነው። የቻርቱ ሁኔታም ተቀየረ እንደምታዩት። ዴይሊ ሳደርገው አያችሁ በቃ ሙሉ ለሙሉ ቅይር ያለው ሆነ ማለት ነው። እንዲህ ያላችሁ አስጨርሱት፣ አስከፍቱት፣ ወደ ኋላ ማስከፈት ትችላላችሁ። ከዛ በኋላ እንደምታዩት በዚህ መሰረት ይሄ ይሆናል ማለት ነው። አሁን ቀጣይ ደግሞ ምን አሳያችኋለሁ፣ ቻርቱን እንዴት አድርጋችሁ ባይ ኤንድ ሴል ማለት እንደምትችሉ። አሁን እቺን ፓርት ስንነካት ይሄ ባይ ኤንድ ሴል በተን መጣለን ማለት ነው። ከዛ በኋላ አሁን እኔ ዛሬ ቅዳሜ ነው እንጂ ባይ ብዬ ብገባ ባይ ብሎ ይከፍትልኛል ማለት ነው። እንደምታዩት እንትኑ ቁሟል፣ እየተንቀሳቀሰ አይደለም፣ ማርኬት ቁሟል። ቅዳሜ እና እሑድ ማለት ነው ስለሚቆም። ስለሆነ ሴል ብዬ ስገባ ደግሞ ሴል ብሎ ያስገባልኛል ማለት ነው። ባይ ሊሚት እና ሴል ሊሚት ማስቀመጥ ከፈለግ እዚህ ጋር አሁን የነኳትን ፓርት ነክተን በኋላ እዚህ ጋር አሁን ሴል ሊሚት ከማርኬት በታች ከሆነ ባይ ሊሚት ነው፣ ከማርኬት በላይ ከሆነ ደግሞ ሴል ሚኒት ያስቀምጠልናል ማለት ነው። አሁን ለምሳሌ እዚህ ጋር ስትመጣ ሴል ግባልን ብዬ ባስቀምጠው ልክ እዚህ ጋር እንደምታዩት ኤስኤል አለ። ኤስኤሉን ደግሞ የምትለዋን ስነካ ኤስኤል የምትለዋ ፓርት ስቶፕ ሎስ ማለት ነው። ስቶፕ ሎስ ደግሞ እንደምታዩት እዚህ ጋር በ0.01 አይደለ 50 ፒፕስ ማለት $5 አይደለ፣ እዚህ ጋር 50 ፒፕስ። ቴክ ፕሮፊቱን ደግሞ ማስቀመጥ ስንፈልግ ደግሞ ቴክ ፕሮፊት ደግሞ 1:3 ሬሾ ይሁንና ልክ $15 ጋር ሲደርስ ዝጋልኝ ብዬ እዚህ ጋር ኦርደር ማድረግ እችላለሁ ማለት ነው። አያችሁት? ፕሌስ ስለው ዛሬ ማርኬት ዝግ ነው አለኝ ማለት ነው። ገባችሁ? ስለዚህ እንመለስና እንደምታዩት $100,000 ሰጥቶናል። ሂስትሪም የለንም፣ በቃ አዲስ ነገር የለም ማለት ነው። ስለዚህ በዚህ መሰረት ቻርታችንን እናስቀምጣለን ማለት ነው። ሰብስክራይብ ያደርጋችሁ ጋይስ፣ ያው ላይክ አድርጉ። ይሄ ቪዲዮ ደግሞ ይጠቅማችኋል የምትሏቸው ጀማሪ ፎሬክስ ትሬደር ካለ ላኩላቸው። ሰብስክራይብ አድርጉ ፋሚሊ። ኮሜንት ደግሞ ይሄ ነገር አልገባንም የምትሉት ነገር ደግሞ ካለ ደግሞ ኮሜንት ጋር ጻፉልኝ እና ቀጣይ ቪዲዮ ደግሞ አስተካክልላችኋለሁ ማለት ነው። ሌላ ቀን እንገናኛለን። ያው እንዳልኳችሁ በቃ መግባት ስትፈልጉ በዚህ መሰረት እዚህ ያገብታችሁ የምትስተካከሉ ነገር አስተካክሉ። ቀለል ያለ ነገር ነው። ፒስ አውት፣ ይመቻችሁ።